ትምህርታችን ርዕስ ተነሳ የሚል ይሆናል። ኃይለ ቃሉን የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ ነው። ኃይለ ቃሉን የተናገረው ክብር ምስጋና ውዳሴና ጌትነት ለስም አጠራሩ ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም ኃይለ ቃል የተናገረው ለአንድ ምሕረትን፣ ደህንነትን፣ ሥጋዊ ፈውስን ፈልጎ የእግዚአብሔርን ምሕረት ለማግኘት በአንድ የጠበል ስፍራ ለ38 ዓመት ያህል ሲጠባበቅ ለሆነ አንድ ምስኪን ሰው ነው። ይሄ ወቅት እንደ ቤተ ክርስቲያናችን አስተምህሮ መጻጉዕ ተብሎ ይጠራል። መጻጉዕ ማለት በሽተኛ፣ ሕመምተኛ ማለት ነው። ምናልባትም በቅዱስ መጽሐፍ ውስጥ የሕመምተኝነት ዘመኑ በጣም ረዥም ስለሆነ በዚህ ወቅት ይሄ መጻጉዕ መነሻ ተደርጎ ይነገራል እንጂ ጌታችን ኢየሱስ ክርስቶስ ክብር ይግባውና በዚህ ምድር በሚመላለስበት ወቅት በመዋዕለ ሥጋዌው ከብዙ አይነት በሽታ ድውያነ ሥጋን ከብዙ አይነት በሽታ ድውያነ ነፍስን በትምህርቱ ድውያነ ሥጋን በተአምራቱ ፈውሷል። ይህ መጻጉዕ ለእኛ የሚተርፍ የሚያስተምረን ታሪክ አለው። በዚህ ምክንያት ይህንን ኃይለ ቃል አንስተናል። በዚህ ኃይለ ቃል መጨረሻ ላይ የምንማረው እግዚአብሔር ቢፈቅድና ቢረዳ መጻጉዕ ከአራተ ሕማም ወይም ከተኛበት ከተያዘበት የአልጋ ቁራኛ ተነሳና አልጋህን ተሸክመ ሂድ እንደተባለ እኛ ደግሞ ከአራተ ዝንጋኤ ከአራተ ኃጢአት ከተኛንበት ከኃጢአት አልጋ ላይ ከተኛንበት ከስንፍና አልጋ ላይ ተነስተን ለጽድቅ እንድንራመድ እንማራለን። በዚህ ትምህርት መጨረሻ ላይ ማለት ነው። አምላካችን ልዑል እግዚአብሔር በቸርነቱ እኔንም እናንተንም እንዲያስተምረን ቅዱስ ፈቃዱ ይሆንልን። ታሪኩን ሁልጊዜ ሲነገረን እንደምንሰማው በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ አንድ መጠመቂያ እንደነበረች በዚያም መጠመቂያ ስፍራ ብዙዎች በሽተኞች፣ ዕውራን፣ አንካሳን፣ ጽቡሳን እንደዚህ የመሳሰሉ ዓይናቸው የማያይ እግራቸው እጃቸው የሰለለ ሰውነታቸው ጉንድሽ የሆነ ጠባሳ ያለባቸው መራመድ የማይቻላቸው የጎበጡ ሰዎች በዚያ አካባቢ እንደነበረ ይነግረናል። የዚያም መጠመቂያ ስፍራ 5 መመላለሻዎች ወይም ደረጃዎች ነበሩት። በ5ቱም ደረጃዎች ላይ በሽተኞቹ እንደ ሕመማቸው እንደ በሽታቸው ጽናት በተለያየ ደረጃ ላይ ሆነው ሁከተ ማይ ወይም የውሃውን መናወጥ የጸበሉን መባረኪያ ሰዓት እየተጠባበቁ በዓመት በቀን አንድ ቀን አንድ በሽተኛ ይፈወስ ነበረ። እስመ መልአከ እግዚአብሔር በጊዜ ይወርድ ይትሐወክ ማይ፣ የእግዚአብሔር መልአክ ወደ መጠመቂያው በወረደ ጊዜ ውሃው ይናወጥ ነበረ ይላል። ይህንን እየጠበቁ የእግዚአብሔር መልአክ ውሃውን በባረከውና ጸበል ባደረገው
ለበረከት ባደረገው ለድህነት ባደረገው ሰዓት ተሽቀዳድመው በመጀመሪያ የገቡ ሰዎች ይፈወሱ ነበረ። በዚህም ምክንያት ይህ መጻጉዕ ወይም በሽተኛ ለ38 ዓመት ያህል ውሃው በተናወጠ ጊዜ ጆሮው እየሰማ በዚያ ሰዓት ተሽቀዳድሞ ወደ ጸበሉ ቦታ እንዳይሄድ ሰው አልነበረውም። እዚያ የሚያደርሰው ከአልጋው ተነስቶ ተራምዶ እንዳይሄድ እግሩ የተያዘ ነው፣ ደካማ ነው። እሱ ተንፏቆ እስኪደርስ ድረስ ባዕድ ሰው ወይም ሌላ ሰው ይቀድመዋል። የቀደመ ሰው ድኖ ወደ ቤቱ ይሄዳል። ይህ ሰው ሳይድን በተስፋ ከዛሬ ነገ እድን ይሆናል ወይም ቀድሜ ወደ ጸበሉ ቦታ በመድረስ ወይም ደግሞ አንድ ጎበዝ ሰው፣ አንድ መልካም ሰው፣ በጎ ፈቃደኛ ሰው አንስቶ ጸበሉ ቦታ ይጥለኝና ጸበሉ ይነካኛል፣ በዚያም ሰዓት እድናለሁ ብሎ ተስፋ እያደረገ ለ38 ዓመት ያህል ወደ ቤቱ ሳይመለስ ወደ ሌላም ቦታ አማራጭ ቦታ ሳይሄድ የእግዚአብሔርን ማዳን የጸበሉን ተአምራት በጸበሉ እግዚአብሔር የሚያደርገውን ተአምራት እየተጠባበቀ ለ38 ዓመት ያህል ቆየ። የተወደዳችሁ ክርስቲያኖች ምንድነው እነዚህ የሚያስተምሩን? ይሄ ታሪክ በመጽሐፍ ቅዱስ ውስጥ የሚጻፉ ታሪኮች እንዲሁ የሚጻፉ ታሪክ ለማስተላለፍ ለማስታወሻነት የሚጻፉ ነገሮች የሉ። ሁሉም ለድህነታችን እኛ እንድንፈወስባቸው የተጻፉ ናቸው። ስለዚህ ይሄ የመጻጉዕ ታሪክ የሚያስተምረን፣ ይሄ የጸበል ስፍራ የሚያስተምረን የሚነግረን ምልክቶች ምንድን ናቸው? በቀላሉ የምንረዳቸውን እየዳሰስን ለማለፍ የእግዚአብሔር መልአክ ከሰማይ ወርዶ ጸበሉን ይባርከው ነበረ፣ ጸበሉም ውሃውም ይናወጥ ነበረ ነው የሚለን። ይሄ ባጭሩ የሚያስተምረን እንደ እግዚአብሔር ፈቃድ እግዚአብሔር መላእክትን ልኮ ጸሎታችንን የሚቀበሉ መስዋዕታችንን የሚቀበሉ የሚያሳርጉ መላእክትን እንደሚልክልን የምንጠቀማቸውን ጸበል እምነት እንደሚባርኩልን የሚያሳይ ነው። የእግዚአብሔር መልአክ መውረድና የውሃው መናወጥ የሚያሳየን ይሄ ነው። ውሃው ጊዜው ዘመነ ብሉይ ነበረ። በዚያ ወቅት ፍጹም ድህነት እንደሌለ ለማሳየት በቀን አንድ ሰው ብቻ ይፈወሳል። የእግዚአብሔር ምሕረት በጥንት በአባቶቻችን ዘመን ነው እንጂ በእኛ ዘመን ቆሟል እንዳይሉ ተስፋ እንዳይቆርጡ አንድ ሰው ብቻ ይፈወሳል። ፈውሱ አይቆምም። አንድ ሰው ግን ይፈወሳል። ብዙ ሰው አይፈወስም። ብዙ የማይፈወሰው ብሉይ ኪዳን ፍጹም ድህነት የምታሰጥ አለመሆኗን ለማሳየት አንድ ሰው የሚፈወሰው የእግዚአብሔር ማዳን አለመቆሙን ለማሳየት ነው። በስፍራው 5 እርከኖች ነበሩ። እነዚህ 5 እርከኖች የሚያስተምሩን በቤተ ክርስቲያናችን አባቶቻችን ሊቃውንት እግዚአብሔር ባመለከታቸው 5 እርከኖችን ሰርተው መሰረተ ሃይማኖትን ዶግማን ያስተምሩናል። 5ቱ አዕማደ ምስጢራት ናቸው። በ5ቱ አዕማደ ምስጢራት ትምህርት እውነተኛ ሃይማኖትን እንደምንረዳ ወደ መዳን እንደምንደርስ ለማጠየቅ ይሄ ተጽፏል። 5ቱ እርከኖች በ5ቱም እርከኖች ላይ የነበሩ 5 አይነት ድውያን የሚያስተምሩን ነገር ደግሞ አለ። አይነ ስውራን ነበሩ፣ አንካሶች ነበሩ፣ ለምጻሞች ነበሩ፣
ጉንድሾች ነበሩ። በእነዚህ 5 አይነት የሰው ከ5ቱ ጾታ ምዕመናን ተብለው ይጠራሉ። በአባቶቻችን አተረጓጎም 5 ጾታ ምዕመናን የሚባሉ አሉ። በቤተ ክርስቲያን ትምህርት 5ቱ ጾታ ምዕመናን ማለት ከምዕመናን ወይም ስልጣነ ክህነት ከሌላቸው ብንጀምር አረጋውያን፣ ወራዙት፣ አንስት ተብለው ይጠራሉ። 3ቱ አረጋውያን ሽማግሌዎችና አሮጊቶች ናቸው። ወራዙት ደግሞ ወጣቶች ናቸው። አንስት ብሎ ደግሞ ሴቶችን ያስቀምጣቸዋል። ከዚያ በመቀጠል ደግሞ ከካህናቱ 2 ቀሳውስት ወይም ደግሞ ካህናት ብሎ በጥቅሉ ይወስዳል። ከዚያ መነኮሳት ምናልባት በምዕመንነት ማዕረግ ያሉ መነኮሳትም ሊሆኑ ይችላሉ። በክህነት ማዕረግ ያሉ መነኮሳትም ሊሆኑ ይችላሉ። በእነዚህ ያስቀምጣል። የእነዚህ የየራሳቸው በሽታ ሕመም ሰይጣን እነሱን የሚወጋበት መንገድ አለው። አረጋውያንን በፍቅረ ነዋይ ይዋጋቸዋል። የአረጋውያን ጾራቸው ፍቅረ ነዋይ ነው ይላል። ሽማግሌዎች አረጋውያን አቅም ስለሌላቸው ደካሞች ስለሆኑ የሚረዳኝ የሚያግዘኝ የለም ብለው በማሰብ ገንዘብ ያድነኛል ይረዳኛል ብለው ገንዘብን ቆንጥጠው ይዛሉ። አይመጸውቱም፣ ለሌሎች አይሰጡም። ከገንዘቤ በቀር ማን አለኝ ይላሉ። ልጆች ጥለውኝ ሄደዋል ብለው ያስባሉ ይላል። አረጋውያን ሽማግሌዎችና አሮጊቶች ፈተናቸው ይሄ ነው። ይህንን በተፈተኑ ጊዜ በጥምቀት ባገኙት ኃይል ሰይጣንን ድል ይነሱታል። በክርስትና ባገኙት ኃይል በተማሩት ምስጢራት ድል ይነሱታል ይላል። ተፈትኖ ያመነ ሰው ተፈትኖ ወድቆ አይቀርም። በእግዚአብሔር ኃይል በጥምቀት ባገኘው ልጅነት ሰይጣንን ድል ያደርገዋል። አምላካችን እግዚአብሔር ለሁላችንም ድል የምናደርግበትን ኃይል ያጎናጽፈን። በእውነት ሰይጣን አስተነካክሎ ከመንገድ ከድነት እንዳያስቀረን አረጋውያንን በዚህ ቢፈትናቸው፣ በፍቅረ ነዋይ ቢፈትናቸው፣ አዎ ልጆች ባይኖሩኝ እግዚአብሔር የሚደግፉኝ የሚራዱኝ ቅዱሳን መላእክትን ያዝልኛል፣ እሱ መደገፊያ መጠጊያ ይሆነኛል ብለው በእሱ በመተማመን ድል ይነሱታል። በዚህ መዳንን ይወርሳሉ፣ ያገኛሉ። መንገድ ላይ አይቀሩም። ቀጥሎ ያሉት ወራዙት ናቸው። ወጣቶች ወይም ጎልማሶች፣ ጉልበት አቅም ያላቸው። እነዚህን ደግሞ በዝሙት ጾር ይፈትናቸዋል ይላል። ጾራቸው ወይም መፈተኛቸው ዝሙት ነው። የተቃራኒ ጾታ ፍላጎት ይፈትናቸዋል። እነሱም በጾም በጸሎት በስግደት ድል ይነሱታል። በዚህ ሲያሸንፉት ደግሞ በፍቅረ ነዋይ ይፈትናቸዋል። ወጣቶችንም አረጋውያኑ ላይ የነበረው ፍቅረ ነዋይ ወደ ወጣትነትም ይሄዳል። አንድ ወጣት ጌታችን እያስተማረ በነበረበት ወቅት ወደ ጌታችን ኢየሱስ ክርስቶስ ቀረበና ለመዳን እድን ዘንድ ምን ላድርግ ብሎ ጠየቀው ይላል። በዚህ ጊዜ ጌታችን 10ቱን ትእዛዛት ፈጽመሃል ብሎ ጠየቀው። 10ሩንም አዎ ከልጅነቴ ጀምሮ ጠብቄያለሁ ብሎ መለሰለት። በል እንግዲህ ፍጹም ልትሆን ብትወድ ከፍጽምና የቅድስና ማዕረግ ልትደርስ ብትወድ ሂድና ያለን ሁሉ ሽጠ ለድሆች መጽውተህ ሰጥተህ ባዶውን ሆነ ና ተከተለኝ አለው።
በዚህ ጊዜ ያ ወጣት በሀብቱ ላይ ሀብትን፣ በብዕል ላይ ብዕልን፣ በዝና ላይ ዝናን መጨመር ይወድ ነበርና እያዘነ ወደ ቤቱ ተመለሰ ይላል። ፍቅረ ነዋይ አሸንፎት፣ ፍቅረ ነዋይ እንደ እሾህ ሆኖበት በቅድስና አድጎ ለፍጽምና ማዕረግ እንዳይደርስ አደረገው። ስለዚህ ወጣቶችንም ጎልማሶችንም ፍቅረ ነዋይ ይፈትናቸዋል። በዚህ ጊዜ ሀብቴ፣ ክብሬ፣ ብዕሌ፣ መንግሥተ ሰማያትን የምወርስበት ገንዘቤ እግዚአብሔር ነው ብለው በዚህ ሰይጣንን ድል ይነሱታል። በልጅነት በጥምቀት ባገኙት የልጅነት ስልጣን ድል ያደርጉታል፣ ያሸንፉታል ይላል። በማንኛውም አይነት ፈተና በእምነት የጸናን ከሆነ ሰይጣን ሊያሸንፈን ሊጥለን አይችልም። ይህንን እንረዳለን ማለት ነው። ሶስተኞቹ በሶስተኛው እርከን ላይ ያሉ ደግሞ አንስት ናቸው። አንስትን በትውዝፍት ይፈትናቸዋል ይላል። ትውዝፍት ማለት የምንዝር ጌጥ ወይም ደግሞ አሁን በእኛ ዘመን የተለመዱ ኮስሞቲክሶች ናቸው። ሴቶች ራሳቸውን ለማስዋብ የሚጠቀሟቸው እግዚአብሔር ባወጣልን ቅርጽ ላይ ቅርጽ የምንጨምርበት። አለባበሳችንም እንዴት ነው ሰው ይስባል፣ ያስደስታል ብለው ለገበያ ይሆናል ብለው መርጠው የሚለብሱት፣ በፀጉራቸው ላይ፣ በጣታቸው፣ በጥፍራቸው፣ በእጅ በእግራቸው ላይ የሚያደርጉት እነዚህ የምንዝር ጌጥ ይላቸዋል። ቅድስና እንዲኖራችሁ እንዲህ አይነቱን በማድረግ ሳይሆን በአትሕቶ ርእስን ክርስቲያናዊ ስነ ምግባርን ገንዘብ አድርጎ ይላል ቅዱስ ጴጥሮስ በመልእክቱ። የምንዝር ጌጥን በማድረግ ሳይሆን የክርስትናን ምልክት ክርስትናችሁን፣ ነጠላችሁን፣ ዳዊታችሁን፣ የጸሎት መጽሐፋችሁን፣ መስቀላችሁን፣ ማዕተባችሁን፣ ትሕትናችሁን እሱን ጌጥ አድርጉት ብሎ ያስተምራል መጽሐፍ ቅዱስ። እና ይህንን በማስመኘት ባላቸው ልብስ ላይ ልብስ ለመጨመር በማስመኘት ባላቸው ቅባት ላይ ቅባት፣ ቀለም ለመጨመር በማስመኘት በዚህ ይፈትናቸዋል ሴቶችን። ምናልባት ፈተናው እንደየዕድሜያችን ደረጃ ሊለያይ ይችላል፣ ግን በዚህ እንፈተናለን እህቶች። በዚህ ጊዜ ጌጤ፣ ክብሬ፣ ምልክቴ እግዚአብሔር ነው፣ ሃይማኖቴ ነው ብለን በዚህ ሰይጣንን ድል ልንነሳው እንችላለን። በዚህም ላይ ድል የምንነሳበትን የልጅነትን ስልጣን አባ አባ ብለን የምንጠራበትን እግዚአብሔር ስለሰጠን በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ለነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከእግዚአብሔር የተወለዱ ናቸው እንጂ ከስጋና ከደም የተገኙ አይደሉም ይለናል መጽሐፍ ቅዱስ። ወደ ወገኖቹ ወደ እስራኤላውያን መጣ። እነሱ ግን አልተቀበሉትም። ኢየሱስ ክርስቶስን አምላክነቱን መድኃኒትነቱን አልተቀበሉም። የተለያየ ነገር እየፈጠሩ እነ መጻጉዕን ሲፈውስ መጻጉዕን ለክስ ምልክት ነበር ያደረጉት። እኛ የተቀበልን በዓለም ሁሉ ያለን ክርስቲያኖች ግን የእግዚአብሔር ልጆች እንሆን ዘንድ ስልጣን አግኝተንበታል። የእግዚአብሔር ልጆች ሆነን የተጠራ ነው በኢየሱስ ክርስቶስ ነው። እሱ የእግዚአብሔር ልጅ የሰው ልጅ ተብሎ ተጠርቶ እኛ የሰው ልጆች የእግዚአብሔር ልጆች የምንሆንበትን ጸጋ ሰጥቶናል። ክብር ምስጋና ለስም አጠራሩ ይሁን። ሴቶችም በተፈተኑ ጊዜ በዚህ ባገኙት የእግዚአብሔር ልጅነት ድል ይነሱታል ይላል። ቀጥሎ ያለው ደግሞ ጾታ ምዕመን ካህናት ይላቸዋል።
ካህናትን በምንድነው የሚፈትናቸው? በትዕቢት ይፈትናቸዋል። ዕውቀታችን፣ አእምሮአችን ረቂቅ፣ ስልጣናችን ምጡቅ ከእግዚአብሔር ያገኘነው ብለው ይታበያሉ። ማንም ምድራዊ ባለስልጣን ቢኖር በምድር ሰዎችን ሊገዛ ይችላል፣ ሊያስር ሊፈታ ይችላል፣ ሊያሰቃይ ወይም ደግሞ ነፃ የማድረግ ስልጣን ሊኖረው ይችላል። ካህናትን ግን በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል ስልጣን ስለሰጣቸው ይሄ የመታበይ ምክንያት ይሆናቸዋል። ዕውቀታቸው በጉቦ የሚያገኙ ሳይሆን ክህነታቸው ተፈትነው ተመርምረው ለክህነት መብቃታቸው ተለክቶ ስለሆነ በዚህ ይታበያሉ። ነገር ግን በእግዚአብሔር በማመን አዎ በምድር ያሰርነው በሰማይ የታሰረ እንዲሆን፣ በምድር የፈታነው በሰማይ የተፈታ እንዲሆን ከሱ የተነሳ ነው ስልጣን ያገኘነው ብለው በማመን በፍጹም ትሕትና ከእግዚአብሔር ያገኙት መሆኑን በማመን ማንም ቢማር እሱ ቢፈቅድ ነው እንጂ ያለ እሱ ፍቃድ ዕውቀት ሊይዝ አይችልም። ቢያውቅም ደግሞ ስላወቀ ብቻ ለክህነት ሊመረጥ አይችልምና ይህንን ሁሉ እሱ ቢፈቅድልኝ ነው በማለት ድል ይነሱታል ሰይጣንን። እነሱም በክርስትና ከእግዚአብሔር ባገኙት የልጅነት ስልጣን ድል ይነሱታል፣ ያሸንፉታል። አምስተኛው ጾታ ምዕመን ተብሎ የተጠራው መነኮሳት ናቸው። በምንኩስና ላይ ያሉ እነሱ ደግሞ በስስት ይፈትናቸዋል ይላል። በስስት ይህም የኔ ቢሆን እማዋ ያለው እዚህ መነኮሳት የሚፈተኑት በስስት ነው ይላል። በስስት ያም የኔ ቢሆን ቤት ቢኖረኝ ፎቅ ቢኖረኝ ያስብላል። ሰይጣን ነው ወደ ልቡናችን የሚያመጣው ፈተና ነው። ያም የኔ ቢሆን እንደዚህ ብለው ይመኛሉ። በተመኙት ጊዜ ኑሯቸው በቤተ ክርስቲያን ተጠልለው በገዳም ወድቀው ስለሆነ በሹት በተመኙት ጊዜ አያገኙምና በሌላ ደግሞ ይመጣባቸዋል። ያንን ሲተውት የምን ያደርግልኛል ማላገኘውን ለምን እመኛለሁ ብለው ሲተው በአንሶሶ ዘበከንቱ ይፈትናቸዋል ይላል። እናንተ ዝም ብሎ ዙረት ያስመኛል ማለት ነው። ከቤተ ባለታቸውን ለቀው እንዲሄዱ ከቤተ ክርስቲያን ርቀው እንዲሄዱ እስቲ ከሌል ልጠይቅ፣ እስቲ ከሌት ጋር ልሄድ፣ እስቲ እዚያኛው ቤተ ክርስቲያን ብሄድ ይሉና መንገድ ጀምሮ አይ ደግሞ ይሄኛውን ትቼ እዛኛው ብሄድ ብለው እንዲሁ ዙረትን ያስመኛቸዋል ማለት ነው። በዚህ ይፈትናል። ይህን ማወቅ እንግዲህ ይጠቅማል። ማወቅ ድል ለማድረግ ሂድ ሲለን አይ ጸሎቴን ልጨርስ፣ አይ መጽሐፍት ላንብብ፣ አይ ቤተ ክርስቲያን ልሁን በማለት ድል እንነሳለን ማለት ነው። ሌሎቻችንም ለምንኩስና ምንመኝ ወደዚያ ለማደግ ወደዚያ ክብር ለማደግ በፍጹም በመገዛት እግዚአብሔርን ማገልገል ምንፈልግ ምንኩስና መስዋዕትነት ነው። ራስን አሳልፎ ለእግዚአብሔር መስጠት ነው። ይሄ የአባቶቻችን የቅዱሳን መንገድ ነው። የቅዱስ እንጦንስ የቅዱስ መቃርስ መንገድ ነው። በዚህ መንገድ እግዚአብሔርን ለማገልገል ምንመኝ ፈተናዎቹን ማወቅ አለብን። የሰይጣንን ብልሃት ማወቅ አለብን። አንድ ጠላትን የሚወጋ ሰው ወይም የሚዋጋ አካል ድንበሩን ማስከበር የሚችለው የጠላቶቹን መምጫ መንገድና ስልት በማወቅ ነው። በመጀመሪያ ብዙ መሳሪያና ጦር በመሸከፍ አይደለም። ስለዚህ ሰልፋችንን ከጠላታችን እቅድ አንጻር ማስተካከል አለብን ማለት ነው። በምን እንደምንፈተን ማወቅ አለብን ማለት ነው። አሁን የጠራናችሁ አሁን የዘረዘርኳችሁ በትርጓሜ አባቶቻችን ያስቀመጡልን እያንዳንዳችን ፈተና ውስጥ መሆናችን የሚያሳይ ነው።
ማንም ከፈተና ነፃ የሆነ የለም። ግን ሁሉም ድል የሚነሳበት ኃይልና ስልጣን ተሰጥቶታል። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 32 ላይ ስለ ስሜ መከራ ያጸኑባቸዋል። ሰይጣን ነው እንግዲህ መከራ የሚያጸናብን። በማያምኑ ሰዎች አድሮ፣ በአላውያን ነገሥታት አድሮ፣ የራሳቸው ስጋዊ ፍላጎት ባላቸው ሰዎች ላይ አድሮ ቤተ ክርስቲያንን የሚዋጋት ሰይጣን ነው። ስለ ስሜ መከራ ያደርሱባችኋል፣ መከራ ያጸኑባችኋል፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ይላል። እኛ የአሸናፊው የኢየሱስ ክርስቶስ ልጆች ነን። ስለዚህ እናሸንፋለን። በስሙ ኃይል ሰይጣንን ድል እንነሳለን። በጸሎት ኃይል ሰይጣንን እናሸንፈዋለን። በቃሉ በመማር በቤተ ክርስቲያን በመጽናት በትህትና በፍቅር በክርስትናችን ሰይጣንን ድል ልናደርገው ልናሸንፈው እንችላለን ማለት ነው። በዚህ ሁሉ ድል ልናደርግ እንችላለን። ርዕሳችን ምንድን ነው? ተነሳ። መጻጉዕን ጌታችን ኢየሱስ ክርስቶስ ተንስ ወንሳ አራተከ ወሁር፣ ተነሳ አልጋን ተሸከምና ሂድ ብሎታል። ቅድም እንደነገርኳችሁ መጻጉዕ ሁልጊዜ ለመነሳት ጥረት የሚያደርግ ሰው ነው። ሁልጊዜ ለመነሳት ወይ ሰው መጥቶ ያነሳኛል ወይ አንድ ቀን አቅሜ ደርሶ ጸበል ውስጥ ገብቼ እፈወሳለሁ ብሎ ጥረት ያደርግ ነበር። እኛ ባራተ ዝንጋኤ በመዘናጋት አልጋ ላይ የወደቅን በኃጢአት አልጋ ላይ የወደቅንና ተስማምቶን ተመችቶን ተለማምደነው የምንኖር መቼ ይሁን የምንነሳው? መቼ ይሁን የምንነሳው? ይሄን ለማስተማር ነው ይሄን የጠቀስኩላችሁ። መቼ ነው ንስሐ የምንገባው? እስከምናረጅ ድረስ ለመሆኑ ሞት እድል ይሰጠናል? ለመሆኑ በመንገድ ተደነቃቅፈን አንወድቅም ይሆን? እስከ እርጅናችን የምንጠብቅ ከሆነ ሁሉስ የማርጀትን የእርግናን የሽምግልናን እድል ያገኘዋል? በሽምግልና ዘመናችንስ በወጣትነት ያልተለማመድነውን የንስሐ ሕይወት በወጣትነት ያልተለማመድነውን የክርስትና የጸሎት ሕይወት ከየት እናመጣዋለን? ከየት እናመጣዋለን? አሁን ካለመድን ቤተ ክርስቲያን መሄድን፣ ጸሎት ማድረስን፣ በኪዳን ሰዓት፣ በሰርክ ጸሎት፣ በቅዳሴ ቤተ ክርስቲያን መጽናትን ጉልበት እያለን አሁን በወጣትነታችን በውርዝውና ዘመናችን ያልተለማመድነውን በዚያ ጊዜ ከየት ልናመጣ እንችላለን? ወገኖች ካረጀን በኋላ እጅ እግራችን ከተያዘ በኋላ በሶስት እግር መሄድ ከጀመርን በኋላ በሰው ድጋፍ መውጣት መውረድ ከጀመርን በኋላ ያን ጊዜ የቅድስና ስራ ከየት ሊመጣ ይችላል? ከየትም ሊመጣ አይችልም። ስለዚህ ወገኖች ከተኛንበት የኃጢአት መኝታ እንነሳ፣ እንንቃ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ነው ያለን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ እንደምናነበው ጌታ የሚመጣባትን ጻድቃኑን በቀኙ ኃጥአኑን በግራው ሊያሰልፍ ለፍርድ ዳግም የሚመጣባትን ቀን አናውቅምና አንድም ነፍሳችን ከስጋችን የምትለይበትን ቀን አናውቅምና እንግዲህ እንንቃ። የእግዚአብሔርን ቃል የሰማንበት ወደ ቤተ ክርስቲያን የመጣንበት ክርስትና የተቀበልንበት ቀን በሕይወታችን ውስጥ ስለ መዳን የምንወስንበት ጊዜ ነው እንጂ በቀጠሮ የምንመላለስ። ቁረብ ሲባል ወጣቱ ምን አይቼ ይላል። ምን አይቼ? አሁንም ዛሬም ነገም ሌላ ማየት ትፈልጋለህ ማለት ነው። ሌላ ኃጢአት ማየት ትፈልጋለህ።
ሌላ በደል መስራት ትፈልጋለህ፣ ሌላ ነውር መስራት ትፈልጋለህ። አሁንም አንድ ምዕራፍ ካለህበት ከእግዚአብሔር መራቅ ትፈልጋለህ ማለት ነው። ያየነው ብዙ ነው፣ ያየነው ይበቃል። ብዙ ጓደኞቻችን፣ ወንድሞቻችን፣ እህቶቻችን ከኛ ጋር ሲሮጡ ሲመላለሱ የነበሩ የእግዚአብሔርን መንገድ ሳያዩ ድንገት ተጠርተዋል። ድንገት ወደ ሞት ተወስደዋል። ድንገት ወደ መቃብር ገብተዋል። እጅና እግራቸው፣ ዓይናቸው ተይዟል። በዚህ ጊዜ ከተያዝን በኋላ ጽድቅ መስራት አይቻልም። ስለዚህ ጉልበት ባለን ሰዓት ሐዋርያው ቅዱስ ጳውሎስ ሲያስተምር በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እነሆ በተወደደ ቀን ሰማው፣ በማዳንም ቀን ረዳው። የተወደደው ቀን አሁን ነው፣ የማዳንም ቀን አሁን ነው ይላል። አሁን ዛሬ አይደለም። መቼ ነው? ዛሬ 24 ሰዓት አለ። በ24 ሰዓት ውስጥ 24 ሐሳቦች በህሊናችን ሊመላለሱ ይችላሉ። በ24 ሰዓት ውስጥ 24 ቦታ ልንደርስ እንችላለን። ግን ስለ መዳን የምንወስነው በኋላ፣ አሁን ዛሬ ከተባለው ቀን ውስጥ በኋላ ብለን አይደለም፣ አሁን ነው። አሁን ከንስሐ አባቶቻችን ጋር ለመቅጠር መወሰን አለብን። ለመነጋገር መወሰን አለብን። ምን ልስራ ብለን አባቴ ወይ ምን ልስራ ብለን መጠየቅ አለብን። አሁን የጸሎት ሰዓታችንን ማስተካከል መወሰን አለብን። አሁን በቤተ ክርስቲያን መቆየት ያለብንን ጊዜ መወሰን አለብን። በዓለም ክልትው ስንል ስንባዝን ላታከብረን ዕድሜ ላትሰጠን ዓለም በዚያው እግዚአብሔር ሳያውቀን ከእቅፉ ርቀን እንዳንቀር ወገኖቼ ተነሱ፣ ተነሳ የሚለን ይሄንን ነው። በመጻጉዕ ሕይወት ውስጥ መነሳት የሚያስተምረን ይሄ ነው። መጻጉዕ አንድ ቀን የመነሳት ዕድል እኮ ያገኘው በምን ምክንያት ነው? ከጸበል ቦታው ባለመውጣት እኮ ነው። ባለመራቅ እኮ ነው። ከቤቱ ባለመውጣት እኮ ነው። እኛስ የት ነው ያለነው? ቢያንስ አንድ ቀን ለመመለስ መመላለሱ ይጠቅመናል። ጠዋት ማታ ቤተ ክርስቲያን መመላለሱ ይጠቅመናል። ሁልጊዜ መስማቱ ይጠቅመናል። አንድ ቀን እንመለስ ይሆናል። አንድ ቀን ቁርጥ አድርገን ንስሐ ገብተን ሥጋውን ደሙን እንቀበል ይሆናል። እግዚአብሔር ምሕረቱ ብዙ ነው። ሁልጊዜ ቅዳሴ ይቀደሳል። ሁልጊዜ ቅዳሴ የሚቀደሰው ለምን እንደሆነ ታውቃላችሁ? ለጸሎት እንዲሁ እግዚኦ መሐረነ ክርስቶስ ብሎ መሸኘት ይቻል ነበር። ቅዳሴ የቁርባን ጸሎት ነው። ሥጋውና ደሙ የሚቀርብበት ጸሎት ነው። የሚቆርብ ሰው ባይኖርም ቢኖርም ቤተ ክርስቲያን ቅዳሴ አታቆምም፣ መስዋዕቱን ማቅረብ አታቆምም። አንድ ቀን እነዚህ ሁልጊዜ እየመጡ የሚያስቀድሱ ምዕመናን ንስሐ ገብተው ይቆርቡ ይሆናል እኮ ብሎ እግዚአብሔር ተስፋ ስለሚያደርግብን ለዚያ ነው ሁልጊዜ የሚቀደሰው። ግን እኛ ሁልጊዜ መተን አጓጉተን ነው የምንሄደው። እንመጣለን፣ እናስቀድሳለን፣ እንሄዳለን። መቼ ነው የምንቀደሰው? ሥጋውና ደሙን ተቀብለን የምንቀደሰው መቼ ነው? ለነፍሳችን መዳን የምንወስነው መቼ ነው? መቼ ነው ልባችን የሚነሳው? ከተኛበት የመዘናጋት አልጋ ላይ ህሊናችን የሚነቃው መቼ ነው? ሁልጊዜ ዲያቆኑ ተንሥኡ ለጸሎት ይላል። ቆመን እያለ ተንሥኡ ለጸሎት ይላል። ልቡናችን እኮ ተኝቶ ስላለ ነው። እግዚአብሔር ይህን ስለሚያውቅ እሱ በሚያውቀው ቅዱስ ሊቃውንቱ ይህንን ጸሎት አስተማሩን፣ ስርዓቱን ሰሩልን። ተንሥኡ ለጸሎት እያለ ያውጃል። እግዚኦ ተሳለነ ብሎ አሁንም ለመለመን ግን ልቡ ዝግጁ አይደለም ሰው። እግዚኦ ተሳለነ ስራ ዜማውን ብቻ ነው የምንጠነቅቀው የምናስበው። ለምንድን ነው አስሬ ተንሥኡ ለጸሎት የሚለን? ቆመን እያለ ተነስተን ቆመን እያለ ተንሥኡ የሚለን ለምንድን ነው? ቆመን ተኝተናል። እናንተ ቆመን ተኝተናል። ለማን ነው ቅዱስ ቁርባኑ? ለማን ነው ሥጋውና ደሙ የሚቀርበው? ለእኛ አይደል? ሥጋዬን ብሉ ደሜን ጠጡ ብሎን የለም? ታዲያ መቼ ነው የምንነሳው? ክርስቲያኖች
መቼ ነው የምንነቃው? መቼ ነው የምንነቃው? ስለዚህ ተነሱ ተብለናል። በመጻጉዕ አንጻር መጻጉዕ ተነሳ ሲል ጌታችን እኛንም ምን እያለን ነው? ተነሱ። 38 ዓመት የሞላው ሰው ይኖራል እንደተኛ። አንድ ጊዜ በእናት በአባቱ እቅፍ መጥቶ ቅዱስ ቁርባን ተቀበለ ክርስትናው ዕለት። ከዚያ በኋላ ከእግዚአብሔር ተለያይቶ ቀረ። ይህንን ሰው ለማስታረቅ ሁልጊዜ ቤተክርስቲያን ተንሥኡ ለጸሎት ትላለች። ይህ ሰው ግን እሱን እያለው አይመስለውም። ለሌላ ሰው የተነገረ ይመስለዋል። በዚህ ምክንያት ተዘናግተን ቁጭ ብለናል። እግዚአብሔር አምላካችን ለጽድቅ እንድንነሳ ይርዳን። እመቤታችን ቅድስት ድንግል ማርያም በአማላጅነቷ ለንስሐ እንድንነሳ ትርዳን። በቅዱስ መስቀሉ ኃይል ተደግፈን ለንስሐ እንድንነሳ፣ ለጽድቅ እንድንነሳ፣ ለቁርባን እንድንነሳ፣ ለምጽዋት እንድንነሳ፣ ለፍቅር ለአንድነት እንድንነሳ የአምላካችን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።